አፍሽን ዝጊ። አፏን አትዘጋም እንዴ? እቺ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ቤብ ነይ ካሜራ ውስጥ ግቢ። ተው ይሄንን ካሜራ ዞር አድርግ። ጫካ እንግባ። ኦ ማይ ጋድ! አንተ ዛሬ በጊዜ መጣ። ጎብዛል። እንኳን ደስ አለ። እንኳን ደስ አለ። ምን ዮራን ምንድን ነው አድርጎ? እንኳን ደስ አለ። እንኳን ደስ አለ ምን ይባላል? አሁን ተነስቼ ከዚህ ያርገ ብረጋግጥህ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው ወራዳ አንተ ነህ ሰፈር አፈለ የተባለው? አዎ ምረው ተንበርከክ ተንበርከክ እናቴ ትሙት ያብስራ ማን ነው ያብስራ ይታይ ሰፈሩ ሂድና እንደ ካቦነትክ የሆነ ልጅ እያፈላ ነው ወይ በለው ብሎ ኦኬ ካቦነሽ እንዴ ና ምንድነው ያስቆረው? ሂድ በቃ ሂድ። ብራዘር አዲሱ የ32 ስልክ እኮ አትሂድ። ኧረ ብራዘር አትሂድ። አሪፍ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አንተ ምንድነው ተንበርከክ አንተ የምታጠግብም እንዴ? ኧረ ብራዘር ስልክ መልስልኝ ተናስቲ ብራዘር አጎቴ እኮ ይገዛል። አውልቅ ልብስህን አውልቅ ልብስህን አውልቅ። ለኔ እንኳን አንድ ፍቅረኛ ሊጣ ሰው ከየት እያመጣ ነው ፍቅረኛ የሚይዘው? አንድ ፍቅረኛ ወይኔ በላቸው። እንዴ ሙዬ እንዴ ነሽ የኔ ፍቅር? ደህና ነሽ? ብቻሽን የት እየሄድሽ ነው? ወደ ቤት ብቻሽን? አዎ። ኧረ አንዴ እናውራ ቁጭ ነው። አይ በዛ ላይ ደግሞ ፀሐይ ነው ያንጥላለሽ። ፀሐይ ነው አንቺ የሚገባ ያንጥላለሽ። ቆይ አመሰግናለሁ፣ ግን ጥላው ለራስ ተጠቀም። ኧረ እባክሽ ለአንቺ ይበልጥ ፀሐይ ብቻሽን? ኧረ ምንም አይደለም ወንድሜ። ምን ነው ምን እያልከት ነው? አይደለም ፀሐይ ናት ብቻ። በዚህ በኩል ሴቶች ማለፍ አይችሉ። አንድ ሴት ልጅ ማለፋችን በዚህ እኔ ካሁን የሆነ ፍቅረኛ የለ ምንድነው የሰው ፍቅረኛ እሱ መብት ትጋታታ? ምን አይነት ገማ ነው በእናትህ? ኧረ ወንድሜ ምንድነው ፈልገሽው? አንተ ሁለተኛ እንዳትስቆማትሽ ወንድሜ። ምን መሰለህ በቃ ዝም በል። ኧረ በላችሁ ፍቅረኛ የሌለበት ሴት የት ነው የምትገኘው? ፍቅረኛ የሌለች ሴት ከየት ነው የምትገኘው? ለማንኛውም ወንድሜ ያመሰግናለሁ ይሄ ስለሰጠኝ። እውነቴን ነው። ለእኔ የሚገባኝ አሻንጉሊት ነው አውቃለህ አንተ። ወይኔ በላችሁ ይህ ለዚህ ነው መኖር የሰው ስም ብቻ ነው የምለው። ይሄን የውጭ ትሬንድ ተው አላልኩም እንዴ? አንተ እሱ ነው ወኔ እሱ ምትቆም ልጅ ማለት ነው። እንደው አተርፍ ብለህ ታጎላለህ ብዙ ምን መበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንት ሰዓት ነው የተቀጣጠርነው? እንዴ ምን ሆናችኋል? ሊዘንብ እኮ ነው እንዴ ወንድም። በሰላም ነው ይዛው ሄድኩ። ዝም ብሎ ይሰታከ ይዞ ይከዳል። ምን ሆነሽ ነው? የራሴ ነው። ምን ማለት ነው የራሴ ነው? እዚህ ጋር አለ አንቺ እዛ ጋር ተቀምጦ አይደል እንዴ? ምን ሆነሽ ነው? አባቴ በጣም ይቅርታ ማለት እንዲህ ስታልፍ ይዘኸው የሄድኩ መስሎኝ ነው እንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ፈጣሪ ሆይ ይዞት ሄዶ ነው እንዴ? ግን አንደማ በእርሶ መጀን አባብዬ ምን ይሰራቸዋል? እርሳቸው አውቃለሁ ምንም አይሳነኝም። ምን እርሶ ምን ይሳኖታል? ያረጉታል። ባካታሽ ቀብጥ ወደ ጉዳይ ግባተ ዝም አልኩ። በጣም እንደው ችግር ምን መሰሎት? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። ሴት ረምዶ ነው መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ትዝ አንለው
እንደው ለእናቴ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል ላሰራው። አይ እንደው እሱማ ለኔም መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርገው እንደው እንዳያሳይ አድርገው ያርጉልኝ። እንደው ሴት የምትባል ነገር ሴትን እሬት ላርግበት። በጣም ጥሩ በቃ በዚህ ተስማምተናል። እንድች አጠገባቸው እንዳይደርስ ነው ማረገው። ያፍሰው ከፈለገ ምን ሆነ ነው አሉ። ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖህ እኔኑ እናትህ እኮ ናት። አይ እንደዚህ እያልክ ራስን አትሸውድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ፣ ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኝ አታውቅም፣ እንድትልከኝም አልፈቅድላትም። ይኸው በቃ እረስቶኛል፣ ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም፣ ለአባብዬ እንደውል፣ ትንሽ እንኳን ፓወሩን ቀነስ ያርጉልን። ኧረ ይደውሉ፣ የሆነ ነገር ያርጉ፣ ቶሎ በሉ። ሄሎ አባብዬ፣ በርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያርጉልን። እናቱንም እየረሳ ነው ልጁ። አዎ ይቀንሱልን ትንሽ። እና ጨምርበት ነው የምትለኝ? አራራራ አባብዬ ይቀንሱት ነው ያልኩት። ጨምረዋለሁ። እንደማመጣ አንዴ አባብዬ ምንም እንዳታስብ ጨምረዋለሁ። በቃ ይቀንሱት አይደለም እየጨመረብኝ ነው ባኮ። አይ አሁን ሳቷሽ በቃ ጨምረዋለሁ። ጨመርኩት። ኧረ እባክህን አንተ ልጅ፣ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ ማነሽ? እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ እባክህ። ወንድሜ አይታ አትለፈኝ እባክህ። ሚስቴ አረብ ሀገር ጥላው ሄዳ ነው። ገና 4 ወሩ ነው። ጥላብኝ ሄዳ ነው። ታፍቶ ነው አፋጥሩ ምግብ ነበር ማለት ነው። ወይኔ ተቸገርኩ ወንድሜ። ወንድ ልጅ አይጣ ተይታል። ኦ ማይ ጋድ ዋው! ለብድነው ኮንት እና የእናቱ መስሎት እኮ ነው። የእናቱ መስሎት እኮ ነው። ኧረ እባክህ ወንድሜ እንዳዘልከው ነርስ እኔ እብድ አይደለሁም። ነርስ እባክሽን እመኝ። ከሌላ ሰው ጋር ተመሳስዬባቸውን ያስገቡኝ። እኔ እብድ አይደለሁም፣ ጤነኛ ነኝ። አዲሱ ታካሚያችን እንዴት ነው ዶክተር? ይሄ ታካሚ ጤነኛ ሰው ነው የቀረው። የበረሽ ነው። እኔ እንጃ ከገባ ጀምሮ ወጣ ያለ ባህሪ አላሳየኝም እስካሁን። እንደዛ ከሆነ ፈትነዋ ለሁሉም ባዶ ሰዓት ስጫቸው። እሺ እንኪ አንተም መንካ ለምሮ እንደነሱ መኪና ከነ ማነደው ጤነኛ ስለሆነ አላልኩም ዶክተር? ጤነኛ ነው። በቃ እንደዛ ከሆነና በቃሽ፣ ወደ ቤት እንወስዳለና ልንወጣ ነው። እሺ ከጀርባዬ ተሳፈሩ፣ እኔ ልውሰዳችሁ። አንተ ያማል ያዘ ነገር ትኝ ስቀልድ እኮ ነው። ዝም ብዬ ስቀልድ እኮ ነው። ቀልድ አንዳንዴ ቀልድ ያስፈልጋል። እብድ አይደለም ትኛለሽ እንዴ? ይሄ እብዶች ፋይናል ቦስ እኮ ነው። የቀልድ ነው ብሎ እኮ የቀልድ ነው እያለ ቀልድ ነው የምታወል። ቀልድ እኮ ነው ያምር። የቀልድ ነው የመጨረሻ ፈተና ፈተናው። እሺ ዘፋን ክፈቺ። እሺ አየው እሱ እየደነሰ አይደለም። አየው አተ ነው ለምን እንደ ሌሎቹ ማደረሰው? ዶክተር ደግሞ እያወቅህ ለምን እንደማያውቅ ሰው ሆናል። ሰርገኛው ስለሆንኩ ነው። ሻው ዝም በልልኝ። ይሄንማ ጨለማ ቤት ውስጥ አስሮ ካልገረፉት በስተቀር አይነቀውም ህመሙ። ኒሃው ሀሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ። ይቸነቸና ያግረው ወይኔ ቻይና ጉድሽን አላየሽ? ልጅሽ ተደፈረ። እኔ ነካኝ። አራራ ኢትዮጵያ ውስጥ ቀይ ጅን በዝቷል። እንዴት አድርጎ ቢያጠናግረኝ ነው? ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ? ወይኔ ዋው ቤብ ነይ ካሜራ ውስጥ ግቢ። ተው ይሄንን ካሜራ ዞር አድርግ። ጫካ እንግባ። ተይ ጫካ ትላለች እንደ ቪውን
ይኸው በዚያ አትደሰትም? ጫካ ምን አለ? አዎ እንደሱ ሳስበው እውነትሽን ነው። እዚህ ምንም የለም። ጫካ ነኝ። አፍሽን ዝጊ። አፏን አትዘጋም እንዴ? እቺ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽም። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተን ፍቅር 2 ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰሚኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታምጪ። ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው። ሲያፈጥ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴ? እቺ እንዴ እሷ አፏን የማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ አያናድም? ምን አይነት ንቀት ነው? አፏን አዘጋት። በላት በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን።